5 ዓመት ሙሉ ጓደኛችን ሆና እኮ አንድም ቀን አብራን በልታ አታውቅም። ደግሞ እኮ ቢል የሚከፈልበት ሲሆን ብቻ ነው እንጂ ድግስ ስንሄድ አብራን ነው የምትበላው። ይሄን ቆቅልሽ አንድ ቀን መፈታቱ አይቀርም። እታልሽ በቃ ዝም በል። አባዬ ምን ይምጣልሽ? ጥግብ ብያለሁ። ጨዋታችሁን አፍቆኝ ነው የመጣሁት። እሺ ለባቢ ልደት 10 ሺህ ብር ሼር እናድርግና የሆነ ነገር ጊፍት እንግዛለት። እኔ በግሌ ሰጠዋለሁ፣ እናንተ ሼር አድርጉ። ምንድነው ሁሌ መለየት? ምን አለ አብረሽን ብትገዢለት? ኢትስ ኦኬ፣ በራሷ ትግዛለት። ቴንክ ዩ ባርኮቴ። ፕሊስ ውሃ አምጣልኝ። ቢሉን ግን ለብቻ አድርገው። እሺ በቃ ፊልም ሰዓት ደርሷል፣ እንሂድ። ስንት መጣ አባ? 200 ብር። እሺ አካውንት ንገረኝ። እኔ የሚደርስብኝ 50 ብር እንካ። ምንድነው የምታፈጡብኝ? ትንሽ ብር ነው፣ አንድ ሰው መክፈል ይችላል ብለን ነው። ሳሚ አጎቴ ኩላሊቱን አሞት ልጠይቀው እየሄድኩ ነው። ስመለስ እደውልልሃለሁ። ለካ እስከ ዛሬ አናውቅሽም ነበር። እስኪ ከአዲሷ አበባ ጋር አስተዋውቂን ዛሬ። እሺ አበባ እባላለሁ። 23 ዓመቴ ነው። በኩላሊት ህመም ምክንያት ለ5 ዓመታት በሳምንት 3 ቀን ዲያሊሲስ አደርጋለሁ። ለአንድ ጊዜ እጥበት 3500 ብር ከፍላለሁ። በሳምንት 10500 ብር፣ በወር 42000 ብር አወጣለሁ። ቤተሰቦቼ በዚህ 5 ዓመት ውስጥ ገንዘባቸውን ጨርሰዋል። አሁን ታዲያ ኩላሊት ለማስቀየር 3 ሚሊዮን ብር ያስፈልገኛል። የምትችሉ ወገኖቼ በዚህ አካውንት እርዱኝ። ስለምታግዙኝ ያመሰግናለሁ። ይህ ድራማ አይደለም። በሚያዝናና በሚያስተምርና በድራማ መልክ የሚሰሩ ሰዎችንና እገዛ የሚያስፈልጋቸውን ሰዎች 10 ሺህ ብር የምናግዝበት ይህ ድራማ አይደለም የተሰኘው ኮንቴንታችን ነው። አሁን የሰማችሁት የአበባ እውነተኛ ህይወቷ ነው። ያው ጓደኛዬ 10 ሺህ ብር በመስጠት ቻሌንጁን የጀምሬዋለሁ። አመሰግናለሁ። ክብሬ ከችግሬ በልጦብኝ ስለነበረ ነው። ስለ በሽታዬ ሳልነግራችሁ ቢሎቼ ለብቻዬ ስከፍል ነበረው። እኛ እኮ ቋጣሪ ምናምን እያልን ሌላ ስም ሰተንሽ ነበር። ስም አይገድል በሽታ እንጂ መሞት አይፈቀድልሽም ጓደኛዬ።